ቤት ብሎ ዝም የሆነ ቤት 24 ሰዓት ጥበቃ በሚደረግለት ኮምፓውንድ ውስጥ የሚገኝ የውስጥ ለውስጥ አስፓልት ያለው ኮምፓውንድ ውስጥ የሚገኝ አዲስ ዘመናዊ ቤት ለየት ያለ ዲዛይን ያለው ቤት ይዤላችሁ መጥቻለሁ። 250 ካሬ ነው ግቢው። በትንሹ 3 መኪና ማቆም ይችላል። G+2 ነው። ዘመናዊ ቤት ቆንጆ ዲዛይን። ውስጡን እያንዳንዱን አስጎበኛችኋለሁ። ዋጋውንም ካስጎበኛችሁ በኋላ በፍጥነት እነግራችኋለሁ። አብራችሁን ቆዩ። ቤቱ አያት ዞን ውስጥ ነው የሚገኘው። ወደ ውስጥ እንደገባን መጀመሪያ ሰፊ ኮሪደር እናገኛለን። ከላይ ክፍት ነው እንደምትስ ከላይ ድረስ ከአንደኛ ፎቅ ድረስ ደረጃው ወጥ ነው። በቆንጆ ፊኒሺንግ ማቴሪያል፣ በቆንጆ ሴራሚክ፣ በቆንጆ ፈርኒቸር፣ መብራቱ፣ ላይቲንጉ፣ ቲቪ ስታንዱ፣ አጠቃላይ ቆንጆ አሪፍ ኳሊቲ ያላቸውን እቃዎች ነው የተጠቀሙት። ሰፊ ሳሎን ነው እንደምታዩት። እዚህ ጋር ኮመን ባዝሩም አለ። ትልቅ ኪችን ካቢኔት ተገጥሞለታል። ኦፕን ኪችን ተገጥሞለታል። ቆንጆ ኳሊቲ ነው የተሰራው ኪችን ካቢኔቱ። በዚህ በኩል በኦፕን ኪችኑ በኩል ወደ ውስጥ ስንገባ ደግሞ ትራዲሽናል ኪችኑ እናገኛለን። ሰፊ ነው እንደምታዩት። የኛውም እዚህ ጋር የአስቤዛ ስቶር አለ። ስቶር ነው ይሄ። ከዛ በተጨማሪ ደግሞ በዚሁ በኪችኑ በኩል እዚህ ጋር የእቃ ማጠቢያ ቦታ አለ። በዚሁ በኪችኑ በኩል ወደ ጓሮ ስንሄድ ደግሞ የሰራተኛ መኝታና የሰራተኛ ባዝሩም እናገኛለን። ግራውንድ ፍሎር ላይ ያሉ ክፍሎች እኚህ ናቸው። ወደ አንደኛ ፎቅ እንሄዳለን። በሳሎኑ በኩል አድርገን ወደ አንደኛ ፎቅ ከመሄዳችን በፊት እዚህ ጋር ኮመን ባዝሩም ላሳያችሁ። እዚህ ጋር ይሄ ኮመን ባዝሩም ነው። ሳሎን እዚህ ምግብ ለሚመገብ ሰው መጠቀም የሚችለው ባዝሩም እና የእጅ መታጠቢያ ቦታ ነው። ወደ አንደኛ ፎቅ እንሄዳለን። አብራችሁን ቆዩ። አንደኛ ፎቅ ላይ ማስተር ቤድሩሙ ጨምሮ ሌሎች መኝታ ክፍሎች አሉ። መጀመሪያ የምናየው ማስተር ቤድሩሙ ነው። እንደምታዩት አንደኛ ፎቅ ላይ ወደ ታች ስናየው ክፍት ነው። ጣሪያው ቆንጆ ነው። በጣም ነው የሚያምረው። ይህ ማስተር ቤድሩሙ ነው። የአባወራና የማወራ መኝታ ክፍል ነው። የራሱ በረንዳ አለው። ሰፊ ነው። ይህ መኝታ ክፍሉ ነው። ወደ ውስጥ ስንገባ ደግሞ መልበሻ ክፍል አለ። በመኝታ ክፍሉ ወደ ውስጥ በመስታወቱ በኩል ቀጥታ ስንሄድ መልበሻ ክፍሉ እናገኛለን። ዎኪንግ ክሎዜት ነው። ሰፊ ነው መልበሻ ክፍሉ። እንደምታዩት ድሮር አለው። እዚህ ጋር መሳቢያ ያለው የተለያዩ ጌጣጌጦችን እዚህ ማስቀመጥ እንችላለን። ይህ ማስተር ባዝሩሙ ነው። የራሱ የሆነ ቦክስ፣ ሻወር፣ ገንዳ እንዲሁም ሽንት ቤትን ጨምሮ እጅ መታጠቢያ ቦታ አለው። ይህን ይመስላል ማስተር ቤድሩሙ በአጠቃላይ። ወደ ሌሎች መኝታ ክፍሎች አንደኛ ፎቅ ላይ ወደሚገኙ ሌሎች ክፍሎች እንሄዳለን። የልጆች መኝታ ክፍል እናገኛለን። ይህ እዚህ ጋር የምታዩት የጫማ መደርደሪያ ነው። እዚህ ጋር አነስተኛ ስቶር አለ። ይህ የልጆች መኝታ ክፍል ነው። አንደኛ ፎቅ ላይ የሚገኝ የራሱ የሆነ ቁም ሳጥንና የራሱ የሆነ ባኞ ቤት አለው። እንዲሁም የራሱ የሆነ በረንዳም አለው። ወደ ሁለተኛ ፎቅ እንሄዳለን። አብራችሁን ቆዩ። ሁለተኛ የመጨረሻው ፎቅ ላይ ያሉት ደግሞ ጂምን ጨምሮ የተለያዩ ክፍሎች አሉ። አነስተኛ ቴራስም አለው። ይሄ የምታዩት የጂም ክፍል ነው። ይሄ የምታዩት እንዳለ ጂም ክፍል ነው። ወደ ውስጥ ስንገባ ደግሞ ሳውናና ስቲምን ጨምሮ የተለያዩ ክፍሎች አሉት። ይሄ የምታዩት ሳውና ነው። ስቲም አለ። ከዛ በተጨማሪ ደግሞ ወደ ውስጥ ስንሄድ የሻወር ቦታዎች አሉ። እዚህ ጋር እጅ መታጠቢያ ነው የምናየው። የሻወር ቦታዎችና ሽንት ቤትም አለ። ሁለተኛ ፎቅ ላይ ነው የምንገኘው። የጂም ክፍል፣ ሳውና፣ ስቲም አየን። ከዛ በተጨማሪ አነስተኛ ክፍሎችም አሉ። መኝታ ክፍሎች፣ ሌሎች ክፍሎችም አሉ። ሁለተኛ ፎቅ ላይ ለቢሮ፣ ለጸሎት ቤት መሆን የሚችሉ ክፍሎች። እዚህ ጋር የቲቪ ስታንድ ነው። አነስተኛ ሶፋ ምናምን አድርጎ እዚህ ለሌላ ፋሚሊ ሩም ማድረግ ይቻላል። ይሄኛው ቴራስ ነው። አነስተኛ ቴራስ ነው። ሰፈሩ እንደምታዩት ለመኖሪያ ምቹ ነው። ቆንጆ ኮምፓውንድ ውስጥ ነው የሚገኘው ቤቱ። አነስተኛ ክፍል አለ። ይህንን መኝታ ክፍል፣ ጸሎት ቤት፣ ቢሮ ማድረግ ይቻላል። ኮመን ባዝሩም ነው ይሄኛው። ሁለተኛ ፎቅ ላይ የሚገኙ ክፍሎችን እያየን ነው። ይሄኛውም ሌላ መኝታ ክፍል ነው። የራሱ ባኞ ቤት ያለው ነው። ከዛ በተጨማሪ ሌላ ክፍልም አለ። ይሄ መኝታ ክፍል ነው። ይሄም ሌላ መኝታ ክፍል ነው። 250 ካሬ G+2 በአያት አካባቢ የሚገኝ ዋጋው 90 ሚሊዮን ብር ነው። ገዢው ናችሁ፣ ደውሉልን። ቻው።